ቆንጆ ነኝ ብለሽ ታስቢያለሽ? ቆንጆ የሚያደርግሽ ነገር ምንድነው? ደሪ የኔ ቆንጆ ነኝ ብዬ የማስብበት ነገር ነው። ጸባዬ። እሺ። ከዛ በራስ መተማመኔ። አስተሳሰብሽ። ይህ ዓለም እንዴት እንድታስቢ እንዳደረገሽ ልንገርሽ። አትሊስት አንቺ ላትሆኚ ትችያለሽ። አብዛኞቹ ሴቶች ቁንጅናቸው የሚለካው በኢንስታግራም ይመስላቸዋል። እነዛ ፎቶ ላይ የሚያዩቸው ሴቶች ይመለከቱና ኦኬ እነዚህ ሴቶች ቆንጆ ናቸው። ቆንጆ የሆኑበት ምክንያት ምን እንደሆነ ታውቂያለሽ? በቁመታቸው፣ በሊፕስቲካቸው፣ በሚነዱት መኪና፣ ባለባበሳቸው፣ በቅርጻቸው ይመስላቸዋል። እቺ ዓለም ብዙ ሴቶችን አሰቃይታለች። ብዙ ሴቶች ቆንጆ አይደለሁም ብለው ያስባሉ። ለምን? አፍንጫቸው የሆነች ያክል ቁመት መሆን አለባት። ከንፈራቸው የሆነች ያክል ተለቅ ማለት አለባት። ይሄ የፀጉራቸው ቅንድባቸው በዛ ማለት አለበት፣ ወይም ትንሽ ያነስ ማለት አለባት። ይህ ሁሉ ነገራቸው ማን ነው? ሶሻል ሚዲያ ነው፣ ኢንተርኔት ነው። ብዙ ሴቶች የማያውቁት ነገር ቢኖር ውበታቸው ልዩነታቸው ነው። አሁን አንድ ብርቱካንና አንድ ሙዝ ብታመጪ እነዚህ ሁለት ነገሮች ውበት ማውጣት አትችይም። ሁለቱም አንድ ናቸው፣ የራሳቸው ተፈጥሮ አላቸው። ብርቱካኑ በራሱ ቁንጅና አለው፣ ሙዙ በራሱ ቁንጅና አለው። አንዳንድ ሰው ብርቱካኑን ሊመርጥ ይችላል፣ አንዳንድ ሰው ሙዙ ሊመርጥ ይችላል። ግን ይህ ማለት ሙዙ ከብርቱካኑ ያነሰ ነው ወይም የበለጠ ነው ማለት አይደለም። ስለዚህ ቁንጅና ማለት ብዬ የማስበው እኔ ልዩነት ነው። አሁን ሶሻል ሚዲያ ላይ ያመጡት በጣም የሚያስጠላና በጣም ብዙ ሰዎች የሚጎዳ ነገር እንደሆነ ታውቂያለሽ። ከአንድ እስከ 10 ስንት ነሽ ብሎ ይጠይቃሉ። ከዛ እሷ እንዳይደብራቸው ብላ ምን ትላለች? 6 ነኝ ትላለች። እነሱን ለማስደሰት እኮ ነው። አየሽ 10 ነኝ ካለች እነሱ እንደሚሞግቷት ውስጧ ነግሯታል። አንቺ 10 አይደለሽም እንዴት 10 ትሆኛለሽ? ረዘም ያለሽ ሴት ሆነች 10 የምትባለው አለባበሷ እንደዚህ ሆነች። ቁንጅና ማለት በራስ መተማመን፣ ቁንጅና ማለት በእግዚአብሔር መተማመን፣ ሰውን አለመውዳት ነው። ቁንጅና ማለት እግዚአብሔር እንደማይሳሳት ማወቅ ቁንጅና ነው። ይህ ሰማይ ያስጠላል እንዴ? ያስጠላል? ይህ ንፋስ ያስጠላል እንዴ? አያስጠላማ። ተፈጥሮ ያስጠላል? የራሱ ውበት አለው። እኛ እኮ የዚህ የተፈጥሮ አካል እኮ ነው። ግን በምን ሸወዱ? በቁመት ሸወዱ፣ በውፍረት ሸወዱ፣ በጥርስ ጽዳት ሸወዱ። ቁንጅና ማለት ራስሽ ነሽ። ለሰው ያለሽ አመለካከት ነው። ይውህናሽ ነው። ክብር ነው። እግዚአብሔር ነው። እነዚህ ነገሮች ከያዝሽ አንቺ ሁሌ ምንድነሽ? ጀግና ሴት እናም ቆንጆ ሴት ነሽ። ቢዩቲፉል